ሁላችሁንም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንኳን ለአዲሱ ዓመት ለ2026 በሰላም አደረሳችሁ እያልኩኝ መልካም ምኞቴን ገልጣለሁ። እንግዲህ ያው አዲስ ዘመን ሲመጣ የእግዚአብሔርን ምሕረት የእግዚአብሔርን ቸርነት ማሰባችን አይቀርም፣ እግዚአብሔርን ማመስገናችን አይቀርም። ክብር ለጌታ። ስለዚህ ዘመንን የሚሰጥ እድልን የሚሰጥ እድሜን የሚሰጥ እሱ ፈጣሪ ስለሆነ እግዚአብሔር የሰጠንን ዘመንና ጊዜ እድል ሁሉ በረከት ሁሉ መልሰን ደግሞ እሱን የምናከብርበት ሊሆን ይገባል። ለምን? የሁሉ ባለቤት የሁሉ ነገር የሰራ ሁሉ በሱ ሆነ ስለሚል ለአምላካችን ክብር እንሰጣለን። ክብር ለጌታ። ስለዚህ ይህንን በተመለከተ እግዚአብሔር ስለ ዘመኑ ምን ይላል? ስለ ዘመናችን ምን ይላል? እግዚአብሔር ስለሰጠን ዘመን ምንድን ነው የእግዚአብሔር ቃል የሚለው? እኛስ ምን ማድረግ አለብን? ክብር ለጌታ ነው። ስለዚህ ዘመን ይሄዳል፣ ዘመን ይመጣል። እግዚአብሔር ግን ለዘላለም ጌታ ነው፣ ዘላለማዊ ነው። ክብር ለጌታ ነው። ስለዚህ አንድ ቃል ላነብ እፈልጋለሁ። እሱም የሚገኘው በመጽሐፈ ዜና መዋዕል ቀዳማዊ ላይ ነው። እንቅርታ እንደዚህ ተብሎ የተጻፈ መልእክት አለ። ክብር ለጌታ ይሁን እና ምን ይላል? በጌታ ስም አነባለሁ። እስራኤልም የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የስካር ልጆች አለቆች 200 ነበሩ። ወንድማቸውን ሁሉ ይታዘዙ ነበር ይላል። ይሄ እንግዲህ በዚህ መጽሐፍ ክፍል የዳዊት አርሚ ነው። ይሄ እዚህ ላይ የሚናገረው ስለ ዳዊት የጦሩ የቤተ መንግስቱ አስተዳደር ምን ያህል ጦር እንዳለው፣ ምን ያህል ተዋጊ እንዳለው፣ ምን አይነት ተዋጊዎች እንደሆኑ እዚህ ላይ ይዘረዝራል። ከዚህ ጋር አብሮ ግን ይህ ቃል በዜና መዋዕል ቀዳማዊ 12:32 ላይ ያለው ግን እስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ይላል። ክብር ለጌታ ይሁን። ስለዚህ እግዚአብሔር እነዚህ ሰዎች ዳዊትን፣ ንጉሱን ወይም ደግሞ እያንዳንዱ በዛ በአመራር ውስጥ ያሉትን በፖለቲካም ቢሆን በሃይማኖትም ቢሆን ያለውን ነገር የሚረዱ የሚያውቁ ነቢያቶች ናቸው ማለት ነው። ክብር ለጌታ ይሁን። ስለዚህ ይህንን ያደርጉ ነበር፣ ይነግሩ ነበር፣ ያስተምሩ ነበር። ክብር ለጌታ ይሁን። ስለዚህ በየዘመኑ እግዚአብሔር የምናደርገውን አስቀድመን እንድናውቅ ያስፈልጋል ማለት ራሳችን ልናውቅ ያስፈልጋል። ክብር ለጌታ ይሁን። ስለዚህ በዚህ ዘመን በዚህ ዓመት ይሄን ማድረግ አለብኝ፣ የእግዚአብሔር ፍቃድ ይሄ ነው ብለን ልንን ያስፈልጋል። ምክንያቱም ባለፈው ዓመት ያላሳካናቸው፣ ባለፈው ዓመት ያልተሳኩ ወይም ደግሞ ያለፉብን ወይ እግዚአብሔርን ነገር እግዚአብሔር ያዘዘንን ነገር ማድረግ የሚገባንን ሳናድርግ ቀርተን በዚህ ዓመት ደግሞ ጌታ እድል ስለሰጠን እግዚአብሔር በዚህ ሁኔታ እንድናገለግለው እንድንታዘዘው ይፈልጋል። ምክንያቱም ያለፈው አልፏል ብለን የምንተው አይደለም። በተለያየ በችግር ሊሆን ይችላል፣ ባለማወቅ ሊሆን ይችላል፣ በተለያየ አይነት ነገር በቸልተኝነት ሊሆን ይችላል። ስለዚህ የእግዚአብሔር ነገር እጅግ አስፈላጊና ጠቃሚ ስለሆነ የህይወታችን ዋና ጉዳይ ስለሆነ ባለፈው ዓመት ያላሳካሁት ዘንድሮ ግን እግዚአብሔር እድልና ዘመን እድሜ ስለሰጠኝ በዚህ ዓመት አሳካዋለሁ ማለት መቻል አለብን። ይሄም ማለት ደግሞ ምንድነው? አለመታዘዝ። ባለፈው ዓመት ያልታዘዝኩትን በዚህ ዓመት በመታዘዝ እበቀላለሁ። ጌታ እንደሚል ይሄ ዘመን እግዚአብሔር አምላካችን የሚበቀልበት ዓመት፣ እግዚአብሔር የሚበቀልበትን ዓመት ቀን እናገር ዘንድ ብሎ ጌታ በኢሳይያስ 61 ላይ ተናግሯል። ስለዚህ ባለፈው ያልሆነውን ነገር ባለፈው ዓመት ያላሳካነውን ዘንድሮ በስኬት እግዚአብሔር ጸጋን ስለሚሰጠን ልክ ቃሉ ይሄን ማድረግ የሚገባንን ደግሞ በዚህ ዓመት እንድናደርግ እግዚአብሔር እንዲረዳን አስቀድመን ማሰብ ማስተዋል አለብን ማለት ነው። ክብር ለጌታ ይሁን። አሜን።
ክብር ለጌታ ይሁን እና ሌላው በዚህ ላይ ተጨማሪ ምን አለ? የእግዚአብሔር ቃል የሚለው በማቴዎስ 16 ላይ ጌታ ኢየሱስ ክርስቶስ የተናገረው አንድ ሀሳብ አለ። እሱም ይላል ምን ይላል? በማቴዎስ 16:3 ላይ ማለዳ ሰማዩ ደምኗል፣ ቀልቷል፣ ዛሬ ይዘንባል ትላላችሁ። የሰማዩን ፊትማ መለየት ታወቃችሁ፣ የዘመኑን ምልክት መለየት አትችሉም ይላል። ዘመንን መለየት አንችልም፣ አልተሰጠንም። ስለዚህ ግን ዘመን ተሰጥቶናል። ክብር ለጌታ ነው። ዘመኑን ግን የእግዚአብሔር ቃል የሚለው ልክ ቀደም ብለንም እንዳየነው እስራኤል የሚገባውን ያደርግ ዘንድ፣ በዚህ ዘመን ግን እንደ እግዚአብሔር ቃል መኖር አለብን። እግዚአብሔር እንደሚለን መኖር አለብን። ክብር ለጌታ ነው። ስለዚህ ይሄ እግዚአብሔር ፍቃድ ነው። በዚህ ውስጥ ደግሞ የእግዚአብሔርን ፍቃድና የእግዚአብሔርን ጽድቅ ለመኖር እንዲሳካልን ከእግዚአብሔር እርዳታ እንፈልጋለን እና ማግኘት አለብን ማለት ነው። ጸጋን መቀበል አለብን ማለት ነው። ይህም ደግሞ ማድረግ የሚገባን በኤፌሶን 5:16 ላይ ምን ይላል? ቀኖቹ ክፎች ናቸውና ዘመኑን ዋጁ ይላል። ዘመኑን ማዋጀት፣ አስቀድመን ማዋጀት። ይሄ ዓመት ከጌታ ጋር እንዴት ነው የምጀምረው? እንዴት ነው ጌታ የሚረዳኝ? አስቀድመን ለጌታ መስጠት አለብን። አስቀድመን መዋጀት አለብን። መዋጀት ሪድም ማድረግ አለብን። ጌታ ሆይ ይህን ዘመን ባርክልኝ፣ በአንተን በመታዘዝ አንተን በመስማት ከአንተ ጋር በመስማማት እግዚአብሔር ጌታ አባት ሆይ ስለምትረዳን ይሄን ማድረግ አለብን ብለን ዘመኑን መዋጀት መቻል አለብን ማለት ነው። ክብር ለጌታ ይሁን። ስለዚህ ለእግዚአብሔር ክብር ነው ሁሉም። እግዚአብሔር ይረዳናል። ለምን? ክብር ከሰጠን እግዚአብሔር ወደሱ ጸልየን ጌታ ሆይ ይሄ ያስፈልገኛል፣ በዚህ ዘመን ይሄን እንዲሳካልኝ ይፈልጋለሁ ብለን ጸጋን ሞገስንና ጥበብን የሚሰጥ አምላክ ስለሆነ ጌታ ረዳታችን ስለሆነ እረዳሃለሁ፣ እደግፍሃለሁ፣ አልተውህም፣ አልጥልህም ያለው ጌታ በዚህም ዓመት እንደሚረዳን አምነን ወደ እሱ መቅረብ አለብን ማለት ነው። አስቀድመን ለጌታ መስጠት አለብን፣ መዋጀት አለብን ማለት ነው። ክብር ለጌታ ይሁን። እጅግ አድርገን እግዚአብሔር እናመሰግናለን። ሌላው በቆላሲያስ ሰዎች ላይ 4:5 ምን ይላል? ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ። በዓለም ውስጥ እንዴት መመላለስ እንደሚገባ። ከዓለም ውጡ አልተባለም፣ በዓለም ውስጥ ነው የምንኖረው። ስለዚህ እንዴት በጥበብ ተመላለሱ በውጭ ባሉት ዘንድ፣ በውጭ ባለው ህይወታችን ዘንድ እንደሚገባ ዘመኑን እየዋጃችሁ ማለት ለጌታ አሳልፋችሁ እየሰጣችሁ ጌታ እንደሚረዳን እያሰብን በጥበብ ነው የሚለው። ይሄ በጣም ይገርም። በጥበብ ተመላለሱ ይላል። ክብር ለጌታ ይሁን። ስለዚህ እነዚህ ነገሮች እንደነዚህ አይነት ነገሮችን ማድረግ ይገባልን ማለት ነው። አስቀድመን ክብር ለጌታ ይሁን። እጅግ አድርገን ጌታ እናመሰግናለን። ኦኬ እንግዲህ ይህንን ካልን በኋላ ማለት አንዳንድ ነገሮች ምን ማድረግ አለብን? ዋና ዋና የሆኑ ነገሮች በዚህ ዓመት ልናሳካቸው የምንፈልጋቸው ነገሮች ምንድን ናቸው? ለምሳሌ ያህል ጌታ በአንድ ጊዜ በአንድ ቦታ ፈሪሳውያን ጠይቀውት ነበረ። ምን ይላል? መምህር ሆይ እውነተኛ እንደሆንክ በእውነትም የእግዚአብሔርን መንገድ እንደምታስተምር እናውቃለን፣ ለማንም አታዳላም፣ የሰውን ፊት አትመለከትምና እንግዲህ ምን ይመስልሃል? ንገረን፣ ለቄሳር ግብር መስጠት ተፈቅዷል ወይስ አልተፈቀደም አሉት ይላል። ጌታ ኢየሱስ ክርስቶስ ሲመልስ ኢየሱስም ክፋታቸውን አውቆ ይላል፣ እናንተ ግብዞች ስለምን ትፈታተኑኛላችሁ? የግብሩን ብር እስቲ ያሳዩኝ አለ። እነርሱም ዲናር አመጡለት።
እርሱም ይህች ምልክት መልክ ጽሕፈቲቱ የማን ናት አላቸው። የቄሳር ነው አሉት። በዚያን ጊዜ እንግዲህ ወይስ እንኪያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አስረክቡ አላቸው። ይህንንም ሰምተው ተደነቁ፣ ትተውትም ሄዱ ይላል። ክብር ለጌታ። ስለዚህ በዚህ ምድር ላይ እንግዲህ ስንኖር ለእግዚአብሔር የምንሰጠው አለ፣ የቄሳር አለ፣ ወይም የነገስታት ወይም ደግሞ የመንግስት አለ። ስለዚህ ይሄን ደግሞ በሚገባ ማድረግ አለብን ማለት ነው። ምናልባት ባለፈው ዓመት ያላሳካነው ነገር ቢኖር በዚህ ነገር ቸልተኝነት አሳይተን ነው። በአስራታችን ያው ታክስ ግን ያው የማይቀር ነው። ታክስ በግድም ቢሆን መክፈላችን አይቀርም። ነገር ግን አንዳንድ ጊዜ በእግዚአብሔር ቤት አካባቢ ያለውን ነገር ቸል ስለምንል እግዚአብሔር ምናልባት ባለፈው ዓመት ያላሳካነው በዚህ ዓመት እንድናሳካና እግዚአብሔር እንዲረዳል። ምክንያቱም በአንድ ቦታ እግዚአብሔር ሕዝቡን ይወቅሳል። ምን ይላል? እኔ እግዚአብሔር አልለወጥም፣ እናንተ የያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደላችሁም። ከአባቶቻችሁ ዘመን ጀምሮ ከስርዓት ፈቀቅ ብላችኋል፣ እርሷንም አልጠበቃችሁም ይላል። ምን ማለት ነው ይሄ ስርዓት? ወደ እኔ ተመለሱ ይላል እግዚአብሔር። እናንተ በምንድን ነው የምንመለሰው ትላላችሁ ብላችኋል። እግዚአብሔር ዳይሬክትሊ ይነግራችኋል ፊት ለፊት። እናንተም የሰረቅነው ምንድን ነው ብላችኋል፣ በአስራትና በብኩራት ነው ይላል። ሕግና ስርዓት የነበረውን ለእግዚአብሔር መስጠት የሚገባንን ልክ ጌታ ኢየሱስ ክርስቶስ እንዳለው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጥ በሚለው መሰረት ይሄን አያደርጉም ነበር የእስራኤል ሕዝብ። ስለዚህ የጠፋችሁ አይደላችሁም፣ ያዕቆብ ግን ከሕግ ፈቀቅ ብላችኋል። እናንተ ደግሞ በምንድን ነው ትላላችሁ? እኔ ግን ምላችሁ ሰርቃችሁኛል። በምን? በአስራትና በብኩራት። እናንተም ይህ ሕዝብ ሁሉ እኔ ስለሰረቃችሁ እርግሞች ናችሁ ብሎ ይናገራል ጌታ ፊት ለፊት። ስለዚህ በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አስገቡ፣ የሰማይን መስኮት ባልከፍትላችሁ በረከትንም አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ይላል። ስለዚህ ስለ እናንተ ነቀዙን እገስጻለሁ፣ የምድራችሁን ፍሬም አያጠፋም፣ በእርሻችሁ ያለውን ፍሬውን አያረግፍም ይላል የሰራዊት ጌታ እግዚአብሔር። የተድላ ምድር ትሆናላችሁና አሕዛብ ሁሉ ብፁዓን ብለው ይጠሯቸዋል ይላል የሰራዊት ጌታ እግዚአብሔር ብሎ ይናገራል። ስለዚህ የእግዚአብሔርን ለእግዚአብሔር በመስጠት እግዚአብሔር ከሰጠን በስራ ከሰጠን በጉልበታችን ሰርተን ካገኘ ነው። ምክንያቱም ሰርተ እንድትበለጽግ በጤና ባረኩ ይላል ጌታ። ስለዚህ የሚባርክ ጤና የሚሰጥ ጌታ ስለሆነ ይሄንን ለጌታ ክብር የሚሆነውን የግድ ማድረግ አለብን ማለት ነው። ክብር ለጌታ። ስለዚህ እንደገና ደግሞ ፈትኑኝ እኔ የሰማይን መስኮት ባልከፍትላችሁ። ድሮ ልክ ክርስትናን እንደጀመር ልጆች በነበርንበት ዘመን በጌታ ልጆች ማለት በብዙ ነገር ገና ስላላደግን በቸርች ውስጥ አንዳንድ ጊዜ አንዳንዶቻችን የአስራትን ስርዓት እንደ ችለተኛ አድርገን አንዳንዴም በስራም በእርግጥ ላይኖር ይችላል። ያው ብዙዎቻችን ተማሪዎች ነን፣ ግን አባቶች ያስተምራሉ፣ ወንድሞች ያስተምራሉ። እግዚአብሔር ይባርካቸው። ክፈሉ እያሉ አንድ ጊዜ እንዳውም ቤተክርስቲያን አናውንስ አድርጋ በቃ ቤተክርስቲያን ውስጥ ተናገሩ ከሌ ተብሎ በዛ ጊዜ ኮምፎርተብል አልነበር ሁላችንም። አሁን ምን እላለሁ? እግዚአብሔር ይባርካቸው እንደዚህ አይነት ወንድሞች፣ እንደዚህ አይነት እህቶች፣ እንደዚህ አይነት አባቶች፣ እንደዚህ አይነት እናቶች እግዚአብሔር ይባርካቸው።
ትውልድ እንዳይጠፋ፣ ትውልድ እንዳይበላሽ፣ በረከቱ እንዳይበላሽ እንደዚህ አድርጉ ክፈሉ የሚሉ እነዚህ ከጌታ ናቸው፣ ከእግዚአብሔር ናቸው። ለምን? የእግዚአብሔር የሆነውን ነገር እንዳያልፍብን። ክብር ለጌታ ይሁን። ስለዚህ ይሄ ትልቅ በረከት ነው፣ ለቤተ ክርስቲያን በረከት ነው፣ ለትውልድ በረከት ነው። የእግዚአብሔርን ለእግዚአብሔር መስጠት አለብን። የመንግስትን እንደምንከፍል መንግስት በዛም በዚህ ብሎ ይወስዳል። ይሄ ቀልድ የለበት እዚህ ሀገር። በዚህ ክብር ለጌታ። ስለዚህ በዚህ ነገር ጠላት አታክ እንዳያደርገን በትጋት ባለፈው ዓመት ያላሳካ ነው የተለያየ ምክንያት በመስጠት ሚስት በባል ባል በሚስት ከዚህ ጎደለ ከዚህ በኃላፊነት የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ብለን በትዳራችን ውስጥ እንኳን ቢሆን ያለውን ነገር ተነጋግረን ባልና ሚስት በአንድነት በመስማማት ይሄን ማሳካት አለብን። ክብር ለጌታ ይሁን። ክብር ሁሉ ለጌታ ይሁን። እግዚአብሔርን እጅግ አድርጌ አመሰግናለሁ። ክብር ለጌታ ይሁን። ስለዚህ ባለፈው ዓመት እንግዲህ ችላ ያልንበት ያልታዘዝንበት እግዚአብሔር ነግሮን ሰምተን ያልታዘዝነው ነገር እግዚአብሔርን በተለይ መስማት እና መታዘዝ ከመስዋዕት ስለሚበልጥ በዚህ መሰረት እግዚአብሔር ያዘዘንን እግዚአብሔር አርጉ ያለንን እንድናደርግ በዚህ ዓመት ጌታ ጸጋ እንዲያበዛልን አስቀድመን ማሰብ አለብን ማለት ነው። ክብር ለጌታ ይሁን። ምን ይላል በሳሙኤል መጽሐፍ? ሳሙኤል እንዲህ አለ፣ ለእግዚአብሔር ቃል መታዘዝ ደስ የሚለውን ያህል እግዚአብሔር በሚቃጠል ቁርባን መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕቱለት ማድመጥም ከአውራ በግ ስብ ይበልጣል ብሎ ሳሙኤል ለሳኦል ይነግረዋል። ሳኦል በዚህ ሰዓት እግዚአብሔር ያላዘዘው እግዚአብሔርን ታዘዝኩ ብሎ ማድረግ የሚገባውን ሳያደርግ ለነብዩ ሳሙኤል አረኩ ብሎ ይዋሸዋል። ስለዚህ ምን ብሎ ገሰጸው? በዚህ ላይ መታዘዝ ከመስዋዕትነት ይበልጣል። ማለትም እግዚአብሔር ያለንን ማድረግ። መስዋዕትነት ምን ብንሰዋ ያ ምንም ግን እግዚአብሔርን ሞር ደስ የሚያሰኘው መታዘዛችን ነው። እግዚአብሔር ያርጉ ያለንን ማድረግ። ክብር ለጌታ ይሁን። ስለዚህ አንዱ በመታዘዝ ነው። ሌላው ደግሞ በመመለስ ወደ እግዚአብሔር በመመለስ ቸልታ ያልነውን ነገር ቸል ያልነውን ነገር በህይወታችን አልፈን ሄድነውን ነገር ማለት በቸልተኝነት ያለፍነውን ነገር በመመለስ ማስተካከል እንችላለን። ክብር ለጌታ ይሁን። በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል፣ እናንተ ግን እምቢ አላችሁ ይላል። ስለዚህ እነዚህ በመመለስ ኃይል እናገኛለን። ወደ እግዚአብሔር ተመልሰን በመስማት እግዚአብሔርን በመታዘዝ ኃይል ይሆንልናል፣ እናንተ ግን እምቢ አላችሁ ይላል። ስለዚህ ባለፈው ዓመት እምቢ ያልነውን ዘንድሮ እምቢ እንዳንል እና ይሄንን አስቀድመን በዚህ ዓመት እናሳካለን ብለን ዘመኑን በማዋጀት ከጌታ ጋር ልናደርግ ያስፈልጋል ማለት ነው። ክብር ለጌታ ይሁን። ስለዚህ በሌላ ቦታ ምን ይላል? ወደ ዘለፋዬ ተመለሱ፣ እነሆ መንፈሴን አፈስላችኋለሁ፣ ቃሌንም አስተምራችኋለሁ ይላል ጌታ። ጌታ በፈለግነው ነገር መማር በፈለግነው ነገር አስተምራችኋለሁ፣ ግን እምላችሁ ዘለፋዬን ስሙ ይላል። ክብር ለጌታ። ስለዚህ በዚህ ዓመት እንግዲህ እግዚአብሔር ነገሮች እንዲያሳካልንና እግዚአብሔር ከኛ ጋር እንዲሆን የሚለንን ነገር በማድረግ በመታዘዝ ልክ በመጀመሪያም እንደ ቃል እንዳነበብ ነው እስራኤል ምን ማድረግ እንደሚገባው የሚያስተምሩ ጥበበኞች በዛ መካከል ነበሩ እንደሚል እግዚአብሔር በዚህ ዓመት ደግሞ በ2026 ይሄን እንዲሆንልን እግዚአብሔር ይርዳል። ስለዚህ ለመጨረሻ አነባዋለሁ። በመጽሐፈ ዜና መዋዕል ቀዳማዊ ላይ ያለው 1232 ላይ
እስራኤል የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የስክሃር ልጆች አለቆች 200 ነበሩ፣ ወንድሞቻቸውንም ይታዘዙ ነበር ይላል። ስለዚህ በዚህ ዓመት ምን ማድረግ እንደሚገባን እግዚአብሔር እንዲናገረንና እግዚአብሔር ስለተናገረን እንደገናም ደግሞ በውስጣችን መንፈስ ቅዱስ የሚያሳስበንን እያሰብን ዘመኑን ዋጨን እግዚአብሔርን ለመታዘዝ እግዚአብሔር ይርዳን። ክብር ሁሉ በሰማይ በምድር ለእግዚአብሔር ይሁን። ለጌታ ለኢየሱስ ክርስቶስ ክብር ይሁን። አሜን።